በእኛ ዘመን ላይ ከመቼውም ጊዜ በተሻለ ለሴት ልጅ ብዙ ዕድልና መብት እየተሰጠ ይገኛል። ታዲያ ይህንን ዕድል እየመረመሩ ከቁጥጥር ሳይወጣ እንዴት መጠቀም እንዳለባቸው የሚያውቁ ብዙ በሳልና ብልህ ልባም ሴቶች እንዳሉ ሁሉ በዚህ ዘመን ላይ ዘመኑ ያመጣላትን ዕድል እና ጊዜው የሚሰጣትን መብት እንዴት መጠቀም እንዳለባት የማታውቅን ሴት ሞኝ ሴት እንላታለን። ታዲያ ዛሬ የምናወራው አውቀውና ፈልገው ጋጠወጥና ባለጌ ስለሆኑት ሴቶች ሳይሆን ልባም ሴት የሆነች መስሏት፣ ብልህ የሆነች መስሏት፣ ዘመናዊ የሆነች መስሏት በሞኝነት ከጋጠወጥ ተርታ ስለተሰለፈችው ሞኝ ሴት ነው። የሞኝ ሰው ትልቁ ችግር ሞኝ መሆኑን ሰዎች እንጂ እርሱ አለማወቁ ነው። ታዲያ ይህች ሴት ምንም ያህል ፍላጎቷ ቤተሰብ የሚኮራባት፣ ባሏ የሚተማመንባት፣ ለማህበረሰብና ለትውልድ ተምሳሌት የምትሆን ልባም ሴት መሆን ቢሆንም ተግባሮቿ ግን ይህንን አይናገርም። ታዲያ ዛሬ ይህች ሴት የምታደርጋቸውን 10 የሞኝ ሴት መገለጫ የሆኑትን ባህሪያት እነግራችኋለሁ። ሴቶች ድንገት ራሳችሁን ካገኛችሁና ባለማወቅ ከሆነ እዚህ ተግባር ላይ የምትገኙት ራሳችሁን ለመለወጥና አስተሳሰባችሁን ለማስተካከል ይረዳችኋል። ወንድም ደግሞ ከእንዲህ አይነቷ ሴት ራስህን ለመጠበቅ ይጠቅማል። ቪዲዮውን እስከ መጨረሻው መመልከት ሙሉ የሆነ ዕውቀትን ይሰጣችኋል። በትዕግስትም እስከ መጨረሻ ተመልከቱት። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንድ ወንድን ስታስተምር ግለሰብን ታስተምራለህ። አንድ ሴትን ስታስተምር ግን ማህበረሰብን ታስተምራለህ ይባላል። ሴት ልጅ ትውልድን ትተካለች፣ ማህበረሰብን ትፈጥራለች። ምክንያቱም ኮትክታ የምታሳድግ ስለሆነች። እስኪ ጥቂት ጥናቶችን እንመልከት። በአሁኑ ወቅት በዓለም አቀፍ ደረጃ በሴቶች ላይ የጭንቀት ወይም አንዛይቲ እና ድብርት ወይም ዲፕሬሽን መጠን ከፍ ማለቱ ተስተውሏል። ይህም ምክንያቱ ፍጹም ሆኖ ለመታየት መሞከርና የውሸት የሆነ ላይፍ ስታይል ጋር በተያያዘ እንደሆነም ታውቋል። ያም የሶሻል ሚዲያ ተጽዕኖ ነው። በተጨማሪም ኢንዲፔንደንት ወይንም ብቻቸውን የሚኖሩ ሴቶች በመብዛታቸው የውጭውንም ሆነ የቤት ውስጡን ስራ እየሰሩ እንደውም በውጭ ሀገራት ላይ ከ14 ሰዓታት በላይ በስራ እያሳለፉ በመሆኑ በአእምሮ እረፍት ማጣትና መቃወስ ላይ እንደሚገኙም ጥናቱ አመላክቷል። ይህ ጥናት በእርግጥም በነጮች ሀገር የተካሄደ ጥናት ቢሆንም በቅርቡ በሀገራችን ላይ ያለው እንቅስቃሴም ከቀጠለ ተመሳሳይ ውጤትን ማየታችን የማይቀር ነው። እናም በየዘመኑ በሴቶችና በህፃናት ላይ የተለያዩ ጥቃቶች ይሰነዘራሉ። ምክንያቱም ቅድም እንዳልኩት ሴት የማህበረሰብ ማገር ናት፣ የትውልድም ፈጣሪ ናት። ትውልድን መበረዝ፣ ማህበረሰብንም ማቃወስ ከተፈለገ ጥቃቶች ሁሉ የሚሰነዘሩት በሴት ላይ ይሆናል ማለት ነው። እንዲሁም ተተኪ በሚሆኑ ህፃናት ላይ አንዳንዶች ፈልገው በፍቃዳቸው የተበላሸ የተበረዘ አመለካከትን ሲከተሉ፣ አብዛኞቹ ግን ተሸውደውና ተታለው እያደረጉ ያሉትን ነገር ያደርጋሉ። ታዲያ ዛሬ ዘመኑ ለሴት ልጅ የሰጠውን መብትና ዕድል እንዴት በጥበብ መጠቀም እንዳለባችሁ እንዲሁም 10 የሞኝ ሴት ባህሪያትንም እንነጋገራለን። አሁን በቀጥታ ወደ 10 የሞኝ ሴት ባህሪ እንለፍ። አንደኛ፣ ከክብር ይልቅ ትኩረትን ትፈልጋለች። ይህች ሞኝ ሴት ያልተረዳችው አንድ ነገር ሴት ልጅ ባትፈልግም እንኳን የትኩረት ማዕከል መሆን መቻሏን ነው። በተፈጥሮ ሴቶች በምድር ላይ የውበት ተምሳሌት ናቸው። በተለይ ሴት ልጅ ትኩረትን ለመሳብ ከፈለገች ብዙ ጥረትን አይጠይቃትም። ይህንንም አለማወቋ ሰውነቷን ገላልጣና ከሚገባው በላይ በሆነ መዋቢያዎች ወደ ራሷ ትኩረትን ለመሳብ ትጥራለች። ነገር ግን የምታገኘው ትኩረትን እንጂ ክብርን አይደለም። ትኩረት ሁልጊዜም ለየት ባለ ነገር ላይ ይሰረቃል። በጨዋ መሃል ባለጌ፣ በጥሩ ሰው መሃል ሌባ ትኩረትን መውሰዱ አይቀርም። ባጭሩ ለትኩረት እረፍት የለሽ መሆን፣ አይናውጣ መሆን፣ እንደፈለኩ እኔ ከተመቸኝ በማለት ለማህበረሰቡም ሆነ ለቤተሰብ አስነዋሪ ነገርን ማድረግ፣ እነዚህ ሁሉ ትኩረትን ይስባሉ። ነገር ግን በዚህ ክብርን አታገኝም።
ሁልጊዜም ደግሞ ትኩረት ከክብር አይበልጥም። ተመልከቱ፣ ሰውነታቸውን ገልጠው የማይታይ ክፍላቸውን እያሳዩ ቪዲዮ የሚሰሩ ሰዎች ያ ቪዲዮ በጣም ከፍተኛ ተመልካች ሆነ ላይክ ሊሰበስብ ይችላል። ግን አስተውሉ፣ የነዛ ሰዎች ቀጣይ ቪዲዮ ምንም ይሁን ምን አይታይም፣ ትክክለኛም ተከታይ አይኖራቸውም። ያ ሁሉ ላይክ እና እይታ ላሳየችው የማይገባ ክፍል የተከፈላት ደሞዝ ነው። ይህ በዘመናዊው መንገድ ራስን መሸጥ ማለት ነው። እነዚህ ሰዎች ለቁም ነገር አይፈለጉም፣ ክብር የላቸውም። ታዲያ ይህች ሞኝ ሴት ይህንን መንገድ የምትከተል ናት። ክብርን ከምታገኝ ይልቅ ትኩረትን ወደምትሰበስብበት ታደላለች። የሴት ልጅ ክብር ያለው በእናትነቷ ውስጥ ነው፣ በልባም ሴትነቷ፣ በመልካም ረዳትነቷ ውስጥ ነው። ታዲያ ይህንን ትታ ዋጋውን በምታገኘው ትኩረት ልክ እየመዘነች ብዙ ድራማዎችን ህይወቷ ላይ እየፈጠረች የምትኖር ሴት ሞኝ ሴት እንላታለን። ሁለተኛ አውቃለሁ ባይነት። ስለ ሁሉም ነገር ጣልቃ ገብ ነች፣ ለመናገር ትቸኩላለች። ይህች ሴት በሰዎች ጉዳይ በማይመለከታት ሁሉ የምትገባ ነች። አውቃለሁ ባይነቷ በቤተሰቧ በጓደኞቿ ሁሉ ተሸንፋ እንድትኖር ያደርጋታል። ምክንያቱም ለአዲስ ነገር ክፍት አይደለችም። ሁሌም ልክ ነኝ ብላ ነው የምታስበው። ታዋቂው የስነ ልቦና ንድፈ ሐሳብ እንደሚያነሳው ዕውቀታቸው ዝቅተኛ የሆኑ ሰዎች ራሳቸውን ከልክ በላይ የመገመት ዝንባሌ ያላቸው፣ ያም አውቃለሁ የሚሉትን ዕውቀት ከላይ ብቻ በማወቃቸው የነገሩን ውስብስብነት ስላልተረዱ ነው ይላል። በአጭሩ አውቃለሁ ባይነት ራሱ አለማወቅ ነው። በዚህ ጊዜ ደግሞ መረጃ በፍጥነት ይገኛል። ስለ የትኛውም ነገር ለማወቅ በጣም ቀላል እየሆነ መጥቷል። መረጃን ማወቅ አዋቂ አያስብልም። ያንን መረጃ መቼና እንዴት በምን መንገድ መጠቀም እንዳለባት ስታውቅ ብቻ ጥበብ ወይም ማወቅ እንለዋለን። ያንን የሚያውቅ ሰው ደግሞ አውቃለሁ አይልም። የተረጋጋና ለመስማት ክፍት የሆነ ልብ ያለው ነው። ብዙ ጊዜ ሶሻል ሚዲያ የምንወዳቸውንና የምንስማማባቸውን ሐሳቦች ብቻ ከፊት ለፊት እያመጣ እንድንሰማ ያደርገናል። ይህም አልጎሪዝሙ የተሰራው በዓላማ ስለሆነ ነው። ታዲያ በሶሻል ሚዲያ ላይ የምትመለከቱት መረጃ ሁልጊዜም እናንተ ከምትደግፉት ወገን ብቻ ይሆናል ማለት ነው። ታዲያ ይህች ሞኝ ሴት ልክ ነሽ በሚሏት ሰዎች ትከበብና በሶሻል ሚዲያም ሆነ በየትኛውም መንገድ የሷን ሐሳብ ብቻ የሚያንጸባርቅ ዓለም ውስጥ ተቀምጣ የራሷን ሐሳብ ፍጹም ትክክል እንደሆነ ማመን ትጀምራለች። ይህ ደግሞ ወደ ትዕቢት ያመራል። ውጤቱም ለባሏ የማትመች ሚስት፣ እንደርሷ ግትር ልጆች የምታፈራና በየትኛውም ቦታ ለእድገት የማትፈለግ ትሆናለች። ሁሌም እድገት ዕውቀትን በማሳደግ ራስን በማስተማር ስለሚገኝ። ታዲያ የዚች የሞኝ ሴት ዋና መገለጫ ሁለተኛው አውቃለሁ ባይነት ነው። ሶስተኛው ቁሳቁስ ወዳድነት ነው። ቁሳቁስ ወዳድ ሴት ማለት ውድ ዋጋ ያለው ልብስ ለብሳ ርካሽ ማንነት የተላበሰች ሴት ማለት ነው። ይህች ሴት ዋጋዋን ባሏት ንብረት ልክ ስላረገች ንብረቱ ሲጠፋ አብራ ትጠፋለች። ብልህ ሴት ግን ያላትን ሁሉ ብታጣ የማይጠፋ ሞራልና ክብር ያላት ናት። ቲም ኬዘር ባደረገው ጥናት መሰረት ቁሳቁስ ወዳድ የሆኑ ሰዎች ለከፍተኛ ጭንቀት፣ ድብርትና ለዝቅተኛ በራስ መተማመን የተጋለጡ ናቸው ይላል። ቁሳቁስ ወዳድነት ወይም ማቴሪያሊዝም ማለት በስነ ልቦና እይታ ሲተነተን አንድ ሰው በውስጡ ያለውን መንፈሳዊና ስነ ልቦናዊ ባዶነት በቁሳቁስ ለመምላት የሚያደርገው ከንቱ ሙከራ ነው ይለዋል። ይህች ሞኝ ሴት ያልገባት ነገር ፍላጎት አይረካም፣ ቁሳቁስም አይጠገብም። ዛሬ የገዛችው ፋሽን ነገ ያረጃል። ዓለም ላይ ብዙ ነገር በአንድ ጊዜ ይፈጠራል። ያን ሁሉ መግዛት፣ ያን ሁሉ ማሟላት ስለማትችል የማይረካ ምኞቷን ይዛ የምትኖር ሴት ናት። ይህ እዚህ ጋር አያበቃም። በፍቅር ግንኙነቷም ላይ ያን ፍላጎቷን የሚያረካ ፍለጋ ከወንድ ጋር ስትሆን ከሰውነቱ ይልቅ በኪሱ ላይ ታተኩራለች። ሀብታም ፍለጋ እውነተኛ ፍቅርን ረግጣ ልትሄድ ትችላለች። ይህች ሴት የገንዘብን ባሪያ ናት። የራሷንም ዋጋ ባላት ነገር እንጂ በማንነቷ ላይ አይደለም። ስታገባ እንኳን ለትዳር አጋሯ ከአቅም በላይ የሆነ ፍላጎትን በማቅረብ ትዳሯን፣ ቤቷን ላላስፈላጊ ብድርና ጭንቀት ትዳርጋለች። ይሄ ዝም ብሎ ግን አይመጣም። ሞኝ ናት የምንልበት ምክንያት ይህን ሁሉ የምታደርገው ምናልባትም በሶሻል ሚዲያ ላይ ያየችው ፌክ ላይፍ ስታይልን ተመልክታ ነው። ለቀን ተከራይተው መኪና ነድተው ፎቶ ሲፖስቱ እሷ መኪና ካልገዛ የምትል በቀላሉ የምትታለል ሞኝ ሴት ናት። ይሄ ባህሪዋ አብሮ የሚናገረው መፎካከር እና መወዳደር የምትወድ መሆኗን ነው። በስልኳ የምታያቸው ትዳሮች ቤቷ ለማምጣት የምትጥር እንጂ የራሷን ትዳር የምትሰራ አይደለችም። በዚሁ የምንናገረው አንድ ነገር ቢኖር በሶሻል ሚዲያ ላይ የሚታየው ህይወት ከ65% በላይ ውሸት ነው። እውነት ነው ብንል እንኳን
ሰው የቤቱን እንጂ የጎረቤቱን አይኖርም የምንለው ነው። የሌላ ሰው ቤትን ቤታችን አናስገባ። የሌላ ሰው የህይወት ጥያቄን፣ የሌላ ሰው የደስታ ምክንያትን ቤታችን አናስገባ። እኛ የራሳችንን ቤት እንስራ። በዚህ ጊዜ ሴቶቹም ሁሉም ወንድ ወይም ባል በሶሻል ሚዲያ እንደሚያዩት አንድ ግለሰብ እንዲሆን፣ ወንዱም ሁሉም ሴት በፊልምና በሚዲያ እንደሚያውቃት የሆነች ሴት እንድትሆን ይፈልጋል። ይህ ፍጹም ስህተት ነው። የምንመራረጠው ፍቅር የሚይዘን ሁሉ አንድ አይነት ስላልሆነን እኮ ነው እንጂ ሁሉም ሴት ሁሉንም ወንድ ባፈቀረች ነበር። የራሳችንን ፍላጎት እንለይ። ከዘመኑ ወጥመድ እናምልጥ። ለኛ የቱ ነው ደስታ? ለኛ የቱ ነው ቀልድ የሚያስቀን? የምንወደው እዛ ላይ እናተኩር። ይህ ክፍተት በስነ ልቦናው ራስን ያለማወቅ ውጤት እንደሆነ ይነገራል። ያየው ሁሉ የሚያምረው ሰው ፍላጎቱን በውል ያልተገነዘበ ብቻ ነው። ወደ ሞኛ ሴት ስንመለስ ለፍላጎቷ ገደብ የላትምና በህይወቷ ሳትረካ ትኖራለች። ብልህ የሆነች ሴት ግን ቁሳቁስ መጠቀሚያ እንጂ የተለየ ነገር እንደሌለው ታውቃለች። ኑሮን በቁሳቁስ ታቀላለች እንጂ በቁሳቁስ ምክንያት ህይወቷን አታከብድም። በቁሳቁስ ማንነት እንደማይገነባ ጠንቅቃ ታውቃለች። አራተኛ ስሜታዊነት። በተፈጥሮ ሴቶች ወደ ስሜት እንደሚያደሉ ይታወቃል። ነገር ግን ከልክ ያለፈ ስሜታዊነት የሞኝ ሴት መገለጫ ነው። ይሄ በብዙ መግለጽ የሚቻል እና የሚብራራ ሐሳብ ነው። እውነታው ምድር ሁልጊዜም በምክንያታዊነት ብቻ የምትመራ አይደለችም። በተመሳሳዩም ሁልጊዜም በስሜት የምትመራም አይደለችም። ታዲያ ይህንን ሚዛን መጠበቅ ያልቻለችን ሴት ሞኝ ሴት እንላታለን። ይህች ሴት በስሜት በመመራቷ ምክንያት ብዙ ነገሮችን ባለማስተዋል ታጣለች። ለጊዜያዊ ደስታ ስትል ብዙ ዋጋ ያላቸውን ነገሮች መስዋዕት ታደርጋለች። በቤቷም በትዳሯም ላይ ቢሆን ስሜታዊ የሆነች ሴት ያልተረጋጋ ህይወትን ትመራለች። ሁልጊዜም በደስ አለኝ የምትመራ ናት። የቱ ለህይወቷ ጠቃሚ እንደሆነ የቱ ጎጂ እንደሆነ አታገናዝብም። በተጨማሪ ይህች ስሜታዊ ሴት ድራማን ታበዛለች። ትንንሽ ነገሮችን አጋና ትመለከታለች። በትንሽ ነገር ትከፋለች። ሰዎችን በዝምታ ለመቅጣት ትሞክራለች። እንዲሁም እሷ የፈለገችውን ነገር በጩኸትና በለቅሶ በእንባ ለማስደረግ ትጥራለች። በአጠቃላይ ይህች ሴት የሚሰማትን ስሜት ሁሉ እውነተኛና ትክክለኛ እንደሆነ በማመን በሌላ ሰው በኩል ያለውን እውነት ላለመረዳት ልቧን ትዘጋለች። ብዙ ለቅሶና እንባ ጩኸት እየቀላቀለች ወይም ድራማ እያበዛች የእርሷን ሐሳብ እንዲቀበሉ ሰዎችን ታሳምናለች። ይህ ፍጹም ስህተት ነው። ይህችን አይነት ሴት የምትከበር ይመስላታል። ነገር ግን ምናልባት ትፈራ ይሆናል እንጂ አትከበርም። ሰዎችም በፍርሃት እያራቋት ይመጣሉ። ስለ ስሜት ስናወራ በዋነኝነት መገንዘብ ያለብን ስሜት ምልክት እንጂ ትዕዛዝ አለመሆኑን ነው። ስሜቶች በህይወታችን በተፈጠሩ ወይም ሊፈጠሩ ላሉ ነገሮች ግምቱን የሚያሳይበት መሳሪያ ነው። ያ ማለት አንድ ጫካ ስር ስትሄዱ እንስሳ መጣም አልመጣም የፍርሃት ስሜት ይሰማቸዋል። ያም አደጋ እንዳለ እየገመተ ያለ የሰውነታችን ክፍል ነው። እንዲሁም ስንከፋ፣ ስናዝን በተፈጠሩ ነገሮች ላይ ምን እንደተፈጠረ የሚያገናዝበን ኃይል ነው። ይህ ምልክት ግን ትዕዛዝ አይደለም። ደበራችሁ ማለት አትስሩ ማለት አይደለም። ፈራችሁ ማለት አታድርጉ ማለት አይደለም። ስሜት የጤነኝነት ምልክት ነው። ነገር ግን ለስሜቱ ባሪያ ልንሆን አይገባንም። ስሜታችሁን ወቁ፣ ተረዱ፣ ምክንያቱንም ፈልጉ። ከዛ እንደ ባለ አእምሮ ወስኑ እንጂ በስሜት አትመሩ። ስሜታዊነት የሞኝ ሴት ባህሪ ነው። አምስተኛ ጊዜን በማይረቡ ወሬዎች ማጥፋት። ታዋቂዋ ኤልኖር ሮዝቬልት እንዲህ ትላለች፣ ታላላቅ አእምሮዎች ስለ ሐሳብ ያወራሉ፣ መካከለኛ አእምሮዎች ስለ ክስተትና ስለ ሁኔታ ያወራሉ፣ ትንንሽ አእምሮዎች ስለ ሰው ያወራሉ ትላለች። ስለዚህ ጊዜን በማይረቡ ወሬዎች ማጥፋት የሰነፍና የሞኝ ሴት መገለጫ ነው። ይህች የሞኝ ሴት ብዙ ጊዜዋን ማን ምን አለ፣ ማን ምን ለበሰ፣ ማን ከማን ጋር ተጣላ በሚል ወሬ ታጠፋዋለች። ሌላው ሰው ህይወቱን ሲኖር እሷ ግን ስለ ሌላው ሰው በማውራት የራሷን ህይወት ባዶ ታደርጋለች። በዚህ ዘመን ደግሞ ሐሜት ቡና ተፈልቶ ተጠራርቶ እንደሆነ የምታስቡ ከሆነ ተሳስታችኋል። በዚህ ጊዜ ዋነኛው የሐሜት ምንጭ ሶሻል ሚዲያ ሆኗል። ታዲያ ይህች ሴት ስክሮል እያደረገች እንትና ለእንትና ምን አላት፣ በዚህ ሳምንት ማን ምን አደረገ የሚለውን እየሰማች ፕሮፌሽናልና ኢንተርናሽናል ሐሜተኛ ሆና ቀኗን ታሳልፋለች። እዚህ ጋር ከሞኝ ሴትነቷ አለፍ ብለን እስቲ እናውራ። እስቲ መንገድ ስትሄዱ ባስ ውስጥ፣ ታክሲ ውስጥ አስተውላችኋል? ብዙ ሰው ስልኩ ላይ ፍዝዝ ብሎ ስክሮል እያደረገ ትመለከታላችሁ። ምናልባት እናንተም እንደዛ ታደርጉ ይሆናል። ነገር ግን ዛሬ አንድ እውነት ልንገራችሁ። ኤለን መስክ
በኢንተርቪው ላይ በምድር ላይ ሰዎች ከፈጠሯቸው ፈጠራዎች አደገኛውና ሰዎችን የሚጎዳው ምንድነው ትላለህ ተብሎ ተጠይቆ ነበር። ታዲያ የመለሰው አጭር ቪዲዮዎች በማለት ነበር። አስቡት፣ የሰው ልጅ ታንክ፣ የጦር መሳሪያ፣ ኒውክሌር፣ መርዝ ብቻ ብዙ አስከፊ ነገሮችን ፈጥሯል። ግን እነዛ ሁሉ የሾርት ቪዲዮን ያህል ተጽዕኖ የላቸውም ማለት ነው። እና ባካችሁ አይምሯችሁን ቀስ በቀስ እየገደላችሁት ነው። ከአጫጭር ቪዲዮ ራሳችሁን ጠብቁ። ከጫትና ሲጋራ ባልተናነሰ ምናልባትም በበለጠ ጉዳት ያለው ሱስ መሆን የሚችል ነገር ነው። በፍጥነት ራሳችሁን አድኑ። አሁን ወደ ሞኛ ሴት ስንመለስ በአጭሩ ህይወቷን ሁሉ ስለ ሰዎች በማሰብ በማውራት ጊዜዋን ታባክናለች ማለት ነው። ስድስተኛ ራሷን ከመጠን ባለፈ ዝቅ አድርጋ የምትመለከት ናት። ይህም አንዱ የሞኝ ሴት መገለጫ ነው። ራሷን መካብም ሆነ ከሰው በላይ አድርጎ መመልከት ሞኝነት ሲሆን ከመጠን ባለፈም ራስን ዝቅ ማድረግም የሞኝ ሴት መገለጫ ነው። ዋናው ነገር ሚዛንን መጠበቅ ነው። ታዲያ እቺ ሞኝ ሴት ለራሷ ባላት የወረደ አመለካከት ምክንያት ሁልጊዜም የሰው ጥገኛ ትሆናለች። ያም ማለት ልክ መሆኗን ለማወቅ፣ የለበሰችው እንደሚያምር ለማወቅ፣ ለሁሉም ነገር የሰዎችን ይሁንታ የምትፈልግ ናት። በራስ መተማመንም የላትም። የራሷን ነገር ማድረግ፣ መከወን፣ ማቋቋም አትችልም። ከሁሉም ሰው ያነሰ ብቃትና ችሎታ፣ አስተሳሰብ እንዳላት የምታስብ ናት። እንደውም አንዳንዴ ለሁሉም ሰው የተለየ ጸጋ፣ ችሎታ እንዳለው ማንም ሰው ምንም ማድረግ እንደሚችል አምና እሷ ግን ያንን ለማድረግ ያልታደለች እንደሆነች የምታስብ ናት። በአጭሩ ይች ሴት 99 ነገር ቢኖራት የሌላትን ያንን አንድ ነገር ብቻ የምታስብ ናት። ፍጹማዊነትን የምትፈልግ ናት። ያም በትንሽ ነገር ራሷን የበታች እንድታደርግ ያደርጋታል። ይች ሞኝ ሴት በዚህ ባህሪዋ ምክንያት የራሷ የምትለው ነገር የሌላት፣ በጓደኞቿ ሐሳብና ምክር የምትነዳ ሆና ትገኛለች። ሁልጊዜም ጥገኛ ነች። የሌሎች ሐሳብ ማስፈጸሚያ ነች። ይህ ሁሉ ለራሷ ካላት የወረደ አመለካከት የሚመነጭ ነው። አሁንም ሶሻል ሚዲያን ተወቃሽ ማድረጋችን የማይቀር ነው። በዛ ላይ የምታያቸው ሞዴሎች የራሷን በራስ መተማመን ይገድላሉ። የራሷን ሴትነት መቀበል ይሳናታል። በየትኛውም ቦታ አይናፋር ከሰው ጋር መቀላቀል የማትችል ሆና ትገኛለች። በዚህም ምክንያት ያላትን ልዩ ብቃትና ችሎታ፣ ስጦታ ሁሉ ሳትጠቀምበት ትቀራለች። ሰባተኛ የሞኝ ሴት ባህሪ ድንበሯን አትጠብቅ። ይሄ ማለት ባውንደሪ የላትም ማለት ቤት በአካባቢዋ ብዙ ሰዎች መኖራቸውን የማያጠራጥር ነው። በዚህ ሂደት ውስጥ ለማ ምን እና እንዴት መሆን እንዳለባት የማታውቅ ሴት ሞኝ ሴት እንላታለን። ይቺ ሴት አይሆንም አልፈልግም ማለትን ትፈራለች። ለሁሉም ነገር በእሽታ ተወዳጅነትን ለማግኘት ትጥራለች። ይህም ሰዎች ጊዜዋን፣ ጉልበቷን፣ ስሜቷን እንዲበዘብዙ ትፈቅዳለች ማለት ነው። ይህ የሚመጣው ደግ መስሎ ለመታየት ካለ ፍላጎት ነው። አንዳንዴም ፋራ ላለመባል ሙድ የሚገባት አራዳ ለመባልም ሊሆን ይችላል። ነገር ግን እውነቱን ራሷን መጠበቅ አለመቻሏን የሚያሳይ ነው። የሴት ጓደኞቿ ያደረጉትን ሁሉ በማድረግ መመሳሰልን ትመርጣለች። ራሷን አትጠብቅም። የትም በምንም ሁኔታ ልትገኝ ትችላለች። ከራሷ ፍላጎት በላይ የሰዎችን ደስታ እያስቀደመች ብዙ ዋጋን ስትከፍል ትታያለች። ክብሯን የሚነኩ ሰዎች እንኳን ላለማስቀየም ሁልጊዜም ተጎጂ ትሆናለች። ድንበሯን የማትጠብቅ ሴት የማህበረሰብ አስተያየት የሚነዳት፣ አታገቢም፣ አትወልጂም፣ እንዲያቶኝም በሚል ሐሳቦች የምትነዳ፣ የሴት ጓደኞቿ ለጥቅማቸው የሚጠቀሙባት፣ ወንዶች አቅልለው የሚመለከቷት፣ የራሷ ፍላጎት የሌላት ተራ ሴት የምትሆን ናት። ታዲያ ሁልጊዜም ቢሆን ድንበሯን መጠበቅ የግድ አስፈላጊ ነው። ቤተሰቧ እሷ ህይወት ላይ ከምን መወሰን እንዳለባቸው፣ ሰዎች በምን ልክ ሊያናግሯትና ሊቀርቧት እንደሚገባ መስመርን የምታበጅ ሴት ልባም ሴት እንላታለን። ድንበርን ማበጀት ማለት በሌላ አማርኛ እሷ እንዲያትወድም እርሷ ይህንን እሺ አትልም የሚባል በሰዎች ዘንድ የሚታወቅ ሴት ሊኖራት ይገባል ማለት ነው። የራሷ የሆነ የህይወት ፍልስፍና፣ የራሷ የሆነ ሴት ባለቤት መሆን ማለት ነው። ስለዚህ ድንበሯን የማትጠብቅ ሴት ሞኝ ሴት እንላታለን ማለት ነው። ስምንተኛ ሰበበኛነት። ሞኝ ሴት ሲበዛ ሰበበኛ ናት። ለራሷ ህይወት ኃላፊነትን መውሰድ አትፈልግም። ሁልጊዜም ለሚገጥማት ችግር ሌላ ተጠያቂ ሰው ትፈልጋለች። ቤተሰቤ ስላላስተማረኝ፣ ጓደኛ ስለሌለኝ፣ በፍቅር ህይወቷ የጎዳትን ወንድ እንዳለ ወይም መንግስት ስላልረዳኝ፣ ኢትዮጵያ ስለተወለድኩኝ ብቻ መሆን የምትፈልገውን መሆን ያልቻለችባቸውን ሁልጊዜም በሌሎች ጥፋት እንደሆነ የምትናገር ሴት ናት። ይህች ሴት በትዳር ውስጥም ብትሆን አብራ ተስማምታ በወሰነችውና ባደረገችው ነገር ውጤቱ መጥፎ ከሆነ በትዳር አቋራ ላይ እያሳበበች ስትወቅስ የምትኖር ናት።
ከዚህ ሴት ጋር ነገሮችን አብሮ ማድረግ አብሮ መወሰን ያስፈራል። ምክንያቱም ትርፍ ብቻ ከሆነ ነው የምትጋራው። ኪሳራ ሲገጥማት በአጋሯ ላይ ወይም በሌሎች ላይ ጣት የምትጠቁም ናት። ሲበዛ አስታሙኝ፣ ተንከባከቡኝ የምትል ናት። እንደ እንቁላል መያዝ የምትፈልግ ናት። ህይወት ለማንም አልጋ በአልጋ ለማንም ምቹ አይደለም። ነገር ግን እርሷ ያንን እርሷ ላይ ብቻ እንደሆነ የምትናገር ናት። ሰበብን የምትደረድር ናት። ለስንፍናዋ፣ ላለመስራቷ፣ ላጣችው ግንኙነት፣ ለየትኛውም ደካማ የህይወት ክፍሏ ሁሉ በሌሎች ላይ የምታሳብብና ምክንያትን የምትሰጥ ናት። እውነታውን ታውቀዋለች። ምክንያቱም ለራሷ እንኳን አሳማኝ ላይሆን ይችላል። ነገር ግን የማታምንበትን ምክንያት ትሰጣለች። እርሷ አጠገብ ያሉ ሰዎች ሁሌም የስጋት ቀጠና ላይ የሚገኙ ናቸው። ሁሌም ጎጂ፣ ሁሌም ለእርሷ የሆነ ነገር መሆን ምክንያት እንደሆኑ እያሰቡ የሚኖሩ ናቸው። በተጎጂ ወይም በተበዳይነት ስሜት ሁሌም ስለምትቀበላቸው አጠገቧ ያሉ ለእሷ ልዩ ጥንቃቄና እንክብካቤ የማድረግ ግዴታ ይጣልባቸዋል። ይህ ግንኙነት ደግሞ ሁሌም ትክክለኛ ውጤት የለውም። በሪሌሽንሺፕ ሆነ በጓደኝነት በቀደመ ህይወት የተጎዱ በመምሰል ቀጣዩን ሪሌሽንሺፕ መጀመር ለሁለተኛው ሰው ፍጹም ስጋት ነው። ሪሌሽንሺፑ አይቀጥልም። ይህ ሁሉ በእርሷ ሰበበኛነት እንደሚመጣ ብታውቅም ግን ምቾት ስፍራዋን ትወደዋለች። እናም ያ የእርሷ ኮንፈርት ዞን ስለሆነ ራሷን መመልከት፣ መለወጥ አትፈልግም። ተበዳይ እንደሆነች እያሰበች መኖርን ትመርጣለች። ይህች ሴትን ሞኝ ሴት እንላታለን። 9ኛ ራሷን ትጥላለች። ይህ ለራስ ካለ ብዙ እንክብካቤ በአርቲፊሻል ነገሮች መዋብ የበዛ ውጫዊ ነገር ላይ ከማተኮር በተቃራኒ ያለ ነው። ሁለቱንም ሞኝነት ነው። ለውጫዊ ውበት ታላቅ ትኩረት መስጠት ሞኝነት እንደሆነ ሁሉ ራሷን መጣል፣ ለራሷም ምንም አይነት ግድ የሌለው ሰው መሆንም በተመሳሳይ ሞኝነት ነው። የሷን መዋብ ማማር ቤቷን እንደሚሰራ መረዳት ይኖርባታል። ይህችን ራሷን የምትጥል ሴት ሴትነቷን በአግባቡ ያልተረዳች ሰው ናት። የምትዝረከረክ ባላት ነገር አበቃቅቶ ያላትን ነገር ተጠቅሞ ከመዋብ ይልቅ በስንፍና ሴትነቷን የምታጣ ሴት ናት። ለሴት ልጅ ሰውነቷ ውበቷ ነው። አንድ ትልቅ ሀብቷም ነው። ቤቷን፣ ቤተሰቧን፣ ልጆቿን ደስተኛ ከሚያደርግ ነገር አንዱ የእርሷ መዋብና ንጽህናዋን መጠበቅ ነው። ወንድ ልጅ ለቤቱ የተስተካከለ ሰውነት፣ ጉልበትና ጥንካሬ እንደሚያስፈልገው ሁሉ እርሷ በተቃራኒው የእርሷ ሚና ለቤቱ ውበትና ድምቀት መሆን ነው። አንዳንድ ጊዜ ሴቶች ቤታቸውን አስውበው አስጊጠው፣ እነርሱ ግን በማይረባና ንጽህናውን ባልጠበቀ መልኩ ባላቸውን ሲያስተናግዱ እንመለከታለን። ይህ ፍጹም ስህተት ነው። ሁሉም ነገር ከመጠን ሲያልፍ መስመርን ይስታል። ራሷን ከመጠን በላይ አስውባ ለቤቷ ግን ግድ የሌላትን ሴት ልክ እንዳልሆነችው ሁሉ ቤቷን ከመጠን በላይ ማስውባ ለራሷ ግድ የሌላትን ሴት በተመሳሳይ ልክ አይደለችም። ቤቷንም ሆነ ራሷን የምትጠብቅና ሚዛኗን የምትጠብቅ ሴት ልባም ሴት እንላታለን ማለት ነው። ታዲያ ከሞኝ ሴት ባህሪያት ውስጥ ራሷን የምትጥል ሴት አንዱ ባህሪ እንደሆነ በደንብ ልብ ልንለው ይገባል። ውስጣዊ ውበት እንዳለ ሆኖ ሴት ግን ለምድር ውበት ትለግስ ዘንድ ተፈጥራለች። የውበት ተምሳሌት ናት። ስለዚህ ራሷን መጣሏ ቀጥሎ ብዙ ነገር ወደ እርሷ ይጎትታል። በራስ መተማመኗንም ይገድላል። ከጓደኞቿ እንዳነሰች ይሰማታል። ግን ለራሷ የውሸት ምክንያት ትሰጣለች። ለቤቴ ብዬ፣ ለልጆቼ ብዬ ራሴን ጣልኩ። ይህ ውሸት ነው። እኛ አሁን ራስን ስለመጠበቅ ስናወራ አግባብ ያለፈ ኢኮኖሚን የሚያናጋ እያልን ሳይሆን ያላትን ነገር በንጽህና መያዝና ራሷን በአቅሟ ልክ ስለመንከባከብ ነው። ያ ትክክለኛው መንገድ ነው። ስለዚህ ራሷን የምትጥል ሴት ሞኝ ሴት እንላታለን ማለት ነው። 10ኛው በኢጎ የተሞላች ሴት። ይህ የመጨረሻው ነጥብ ነው። በመጀመሪያ ኢጎ ምንድን ነው? ከፍተኛ የሆነ የራስ ኩራት ወይም በሌላ አማርኛ ትዕቢት የምንለው ነው። ታዲያ ይህ ኢጎ በሴት ላይ በአሁኑ ጊዜ ላይ በይበልጥ ሲንጸባረቅ እንመለከታለን። የሴት ኢጎ የሚቀሰቅሱትንም ብዙ ትምህርቶች እየተነገሩ ይገኛሉ። ለምሳሌ የሴት ልጅ ኢንዲፔንደንት መሆን ወይም ጥገኛ አለመሆን በስፋት እየተሰበከ ነው። ስራ መስራት፣ ራሷን ማስተዳደር፣ ራስ በራስ ገዝ መሆን ለሴት ተደጋግሞ እየተነገረ ኢጎዋን ሆነ ትዕቢቷን ያነሳሳሉ። የሰው ልጅ ሁሉ መጠነኛ ኢጎ አለው። ነገር ግን በሴት ላይ ኢጎ ሲጠነክር መዘዙ ብዙ ነው። ራስ በራስ ገዝ መሆኗን ስታምን፣ እንዲሁም ወንድ ለእርሷ ያለውን ጥቅም ገድላ ከወንድ ልታገኝ የሚገቡ የነበሩ ነገሮችን ለምሳሌ ፕሮቫይድ ማድረግ፣ ለራሷ በራስ ፕሮቫይድ በማድረግ ራሷ የሚያስፈልጋትን በማሟላት ራሷን በራሷ በመጠበቅ ማለትም ከወንድ ታገኝ የነበረውን ፕሮቴክሽን አስወግዳ በአሁኑ ዘመን ላይ በሰላማዊ ሰፈር በመኖር የመንግስትን ጥበቃ በማግኘት ራሷን በራሷ እየመራች መጓዝ
መርዝን ስትመርጥ በኢጎ የተሞላች ሴት ወደ መሆን ታድጋለች ማለት ነው። በጣም የጠነከረ ለመሰበር ቅርብ ነው እንደሚባለው የሞላች የመሰላት ክፍተት ሁሉ እንዳልሞላችው ከትክክለኛ የህይወቷ ደስታ እንደጎደለች ወንድ ጥቅሙ ያ ለእርሷ ያሰበችው ብቻ እንዳልነበረ የተረዳች ቀን ሁሉ ነገሯን ትጠላለች። የዚህ ዘመን ትልቁ ውሸት ለወንድም ሆነ ለሴት እየተነገረ ያለው አስፈላጊነት ነው። ለወንድ ሴት ለምግብ፣ ለቤት ንጽህናና ለጥቂት ነገር ብቻ እንደሆነ ተነግሮት ብቻውን የሚኖር ወንድ እየተበራከተ ነው። ሴት በተመሳሳይ እየተነገራት ራሷን በራሷ ገዝ እያደረገች ነው። ይህ መንገድ መዳረሻው አሁን በጥናት እንደተመለከትነው በነጮች ሀገር ከተገበሩት የሀገር ጥናት እንደምንነበበው ለድብርትና ለአንዛይቲ ራስን ለማጥፋት የህይወት ትርጉምን የማጣት ዋነኛ ምክንያት ነው። ፈጣሪ ወንድና ሴትን በጋራ እንዲኖሩ ሲናገር በመካከላቸው ከጥቅመኝነት ያለፈ ከመሰጣጣት ያለፈ በመሃላቸው የሚሞሉት ትልቅ ክፍተትና እንዲሁም በእነርሱ ስር የሚቀጥል ትውልድን ተመልክቶ ነው። ስለዚህ ይህ ስብከት በአሁኑ ጊዜ ሴት ትዳርን ብትመርጥ እንኳን በፍቃዷ ስለሆነ አማራጭ መፍታትን፣ አማራጭ ራሷን ችላ ሲንግል ማም መሆንን ስለምታስብ በኢጎ የተሞላች የማትለሰልስ ጠንካራ በትዕቢት የተወጠረች ትሆናለች። ይህች ሴት ሞኝ ናት። ትከሻ በመለካካት ጥገኛ አይደለሁም ለማለት በምትፈጥረው ድራማ የምትመራው ህይወት ከትክክለኛው የህይወት ደስታና ዓላማ አጉድሎ ትክክለኛ ቤተሰብን እንዳትመሰርት ያደርጋታል። ስለዚህ በዋነኝነት ሴት ልጅ በኢጎ ስትሞላና ስትጠነክር ራሷን አቅሟን የተረዳች ሲመስላት ሰላም ለሌለው ቤተሰብ ትዳረጋለች። በሞኝነቷም ብዙ ዋጋን ትከፍላለች። በቅዱሱ መጽሐፍ እንደተነገረን ሴት ዝግ ስትል ለባሏ ስትመራ እንዲሁም የሴትነት ክብሯን ጠብቃ ብዙ ፍቅርና እንክብካቤ ሲሰጣት ስትለሰልስ ትክክለኛ ሴትነቷን እንደተረዳች እናውቃለን። ነገር ግን የዘመኑ ትምህርት የሚጠልፋት የፌሚኒዝም አቀንቃኞች የሚነዷት ሴት ተበድላለች፣ መጽሐፍ ቅዱስ ሆነ ፈጣሪ ሴትን በድሏል፣ የሴትን ቅዱስ መጽሐፍ እኛ አንጻፍ ብለው መጽሐፍ ቅዱስን በሴት አድርገው የጻፉትን ሴትነትን ያቃለሉትን የፌሚኒዝም አቀንቃኞች የምትከተል ከሆነ ይህች ሴት ሞኝ ሴት እንላታለን። ታዲያ ዛሬ የጠቀስናቸው ሳታውቅና ሳታምንበት ማንን እየተከተለች እንዳለ ሳታውቅ በሞኝነት የምታደርግ ሴት ከሆነች አሁኑኑ ማቆም ትችያለሽ፣ ራስሽንም ማስተካከል ትችያለሽ። ለዛሬ ያዘጋጀውላችሁ ይሄ ነበር። ጆሲ ነበርኩ። ከተመቻችሁ ላይክ፣ ለዚህ ለቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ።